አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሐባይቢ ቆይ እስኮራ አታርጉት። በተለይ የመዳም ቅመሞች ይሄን መልእክት ስሙት፣ ሼር ዱት እያረጋችሁ ለሌሎች እህቶች አስተላልፉልኝ ባካችሁ። አንዳንድ ሰዎች አሁን እየመጡ ሚዲያ ላይ በተለያየ ስም ከሌ እየቀያየሩ ይሄን ቦታ እዚህ ሀገርሽ ላይ ከገዛሽ ይሄን ብር ኢንቨስት ካረግሽ ከሁለት ዓመት በኋላ ይሄን ያህል ገቢ ይኖርሻል፣ ይሄን ያህል ትርፍ ታገኛለሽ እያሉ የሚያጭበረብሩ ሰዎች እንዳሉ ሰምተናል። አንዲት እህታችን የሆነ ሰው እንደዚሁ አታሏት ፎቶ ቪዲዮ ያነሳ እዚህ ጋር ነው ገንዘብሽን ኢንቨስት ያደረግሽው ከሁለት ዓመት ከሶስት ዓመት በኋላ ይሄን ያህል ብር ታገኛለሽ ብሎ አታሏት። አሁን ቁጥሩን ቀይሮ ምን ብሎ የት እንዳለ አይታወቅም። እና እባክህ ሙቤ ለእህቶቼ ለመዳም ቅመሞች በተለይ አረብ ሀገር ላሉት ለነሱ እባክህ ይሄን መልእክት አስተላልፍልኝ ጥንቃቄ እንዲያረጉ ብላለች። እና እባካችሁን ተጠንቀቁ። ብራችሁን ዝም ብላችሁ ለማንም ሰው ኢንቨስት እየተቀበለ ለራሱ ገንዘብ ኪስ ውስጥ እያስገባ ነውና ጥንቃቄ አድርጉ። እንዴት በራብ እየተሰቃዩ እንደሆነ ተመልከት። ከ300 ሰዎች በላይ በህፃስ ከተማ ውስጥ በራብና በሕክምና ጉድለት እየሞቱ ፈጣሪ ግን እያየ እንዴት ዝም ይላል? ያቺ በራብ የተጎሳቆለችው እናት ትታያለች። ሄደህ እንድታግዛት ትፈልጋለሁ። አንተ ፈጣሪ ነህ። ለምንድን ነው ሁሉንም ሄደህ በቀጥታ ማትረዳቸው? ችግር የለውም። የሰሊጥ ዳቦ ትፈልጋለህ? አዎ በጣም አምሮኝ ነበር። ወሰደው። እጆቼ የታሉ? አሁንም ቢሆን እኮ ዳቦውን መብላት ትችላለህ። እጆቼ ሳይኖሩ እንዴት ነው የምበላው? ቀጥታ በአፍህ መብላት አትችልም? አየህ፣ አፍ ቢኖርህም እንኳን ለመመገብ እጆች ያስፈልጉሃል። ልክ እንደዛው እኔ ፈጣሪ በሆንም እነሱ እንደምትመግባቸው ፈልጋለሁ። ተስፋ አደርጋለሁ እንደምትደርሱላቸው። ፈጣሪ ዓለማትን ሲረዳ በእጆቻችን ነው። እጆቻችን ደግሞ የኛ ብቻ አይደሉም፣ ከሞት አፋፍ ላይ ለቆሙ ለሕፃጽም ጭምር። በአካል መታችሁ ማገዝ የምትፈልጉ ቦሌ ምሳሌ አዲስ እየመጣችሁ ሁላችሁም ያቅማችሁ ማገዝ ትችላላችሁ። ካልሆነ ደግሞ ከስር በማስቀምጥላችሁ አካውንት ላይ ሁላችሁም እየገባችሁ መርዳት ትችላላችሁ። እናመሰግናለን። ወጣቱ ሰው ምግብ ለመግዛት ከተቸገራችሁ የምትፈልጉትን ገንዘብ መውሰድ ትችላላችሁ የሚል ጽሑፍ አዘጋጅቶ ዶላሮችንም ለጣጥፎ ሱፐርማርኬት መሃል ቆሟል። የሚገርመው የእሱ ለጋስነት ሳይሆን መጨረሻ ላይ የሚያጋጥመው ነገር ነው። ታዲያ ይህንን ጽሑፍ ያነበቡ ሁሉ የምር እንደሆነ እያረጋገጡ ሁሉም የሚፈልጉትን ያነሳሉ። አንዳንዶቹ አንድ ብቻ ሳይሆን ሌላ ሁለተኛም እየወሰዱ እብስ ይላሉ። ታዲያ ቀስ በቀስ የያዘው ዶላር የለጠፈው ሁላ የተመናመነ ሁሉም የየራሱን እየወሰደ መጣ። ይህንን ታዲያ የተመለከቱ ሱፐርማርኬት ውስጥ ያሉ ሰዎች ሐሳቡ ገብቷቸዋል። ሰው ለመርዳት ነው፣ እጅግ በጣም የተቸገረ ሰው እንዳለ ገብቷቸዋል። ታዲያ ወጣቱ ያደረገው ነገር ብዙ እንደሆነ ስለገባቸው እኛ ምን ለግሰ ብለው እሱ መጀመሪያ ሲሰጥበት የነበረው ቦርድ ላይ ድጋሚ ብር መለጠፍ ጀመሩ። ከመቅስበት ከቦርዱ ውጪ በእጁ የሚሰጡት ጀመር። አንተ የምታደርገው ነገር ልክ ነው፣ እኛ የጠየቀን የለም እንጂ እንዳንተ አይነት ነገር ቢያዘጋጁ ኖሮ ብዙ ነገር እናደርግ ነበር የሚሉ አቅም ያላቸው ሁለት ያላቸው አንድ መስጠት የሚችሉ ሁሉም ለገሱት። እሱም በስተመጨረሻ ይንን አለ፣ በሰባይነት መቼም ተስፋ አልቆርጥም። ቸገረውም አልቸገረውም የሰው የሚፈልግ ብቻ ሳይሆን ለሰው መለገስም የሚወድ ህዝብና ትውልድ እንዳለ አምናለሁ ይላል። እናም የሀገር ሰው ከመቀበል ይልቅ መስጠት ምንኛ እንደሚያስደስት ግልጽ ነው።